إنما الصدقات للفقراء የማናችሁን ደህና ነኝ አልሐምዱሊላህ። እንደምን ቆያችሁልኝ? እኔ ደህና ነኝ፣ ሁሉ አማን። ዛሬ ቤት ውስጥ ድብር ሲለኝ ማለት ነው ወደዚህ ወጣሁኝ እና አካባቢው በጣም ያምራል። የራስ ሀገር ባይሆንም ያምራል፣ ደስ ይላል። ወገን ምን ናፍቆሻል ብላችሁ አትጠይቁኝም? በእውነት በጣም የናፈቀኝ ነገር አለ ማለት ነው። በቃ ናፍቆት ይዞኝ ማግኘት ያልቻልኩት ነገር ምንድነው ብላችሁ ጠይቁኝ። ወላሂ እዚህ ከመጣሁኝ ማለት ነው ይመሻል ይነጋል፣ ይመሻል ይነጋል፣ ይመሻል ይነጋል። ነገር ግን የናፈቀኝን ነገር ማግኘት መቼም አልቻልኩም። መቼም ማለት ነው ውዶቼ። አንዳንዴ ግራ ሲገባን ማለት ነው እንደዚህ ትንሽ ንፋስ ያለበት ቦታ፣ ፈታ የሚያደርግ ቦታ ወጣ በሉ። ወላሂ እኔ በቃ ዛሬ ለምን እንደሆነ እኔ እንጃ፣ በቃ ጭንቅ ሲለኝ ወደዚህ ወጣሁኝ ማለት ነው። የወጣሁበት ምክንያት ምን እንደሆነ እነግራችኋለሁኝ ማለት ነው። ስንት ጊዜ አገር መሄድ ይፈልጋለሁኝ። አሁንም ሳስበው ደግሞ መጀመሪያ አልሜ የመጣሁት አላማ ስላለኝ ያንን ሳልጨርስ ስላለሁ ድክምም ይለኛል። ይሄን ድካሜ ደግሞ ለማንም ሰው ቢነግረው በዚህ ሀገር እንደተመቸኝ እንጂ ያለሁበትን ሁኔታ የሚያውቅ ሰው የለም። ስለዚህ ለብዙ ሰዎች ችግሬን መናገር አልፈልግም። ይሄ ቸገረኝ፣ ይሄ ተበደልኩኝ ማለት አልፈልግም። ባጭሩ ምን ሌላችሁ እንደፈለኩ ይገባችኋል ማለት ነው። የሰው ሀገር ያለን ሴቶች ግን መቼ በቃ አገር ያለው ሰው መቼ እንደሚረዳን፣ መቼ የኛ ድካማችን እንደሚገባቸው፣ እንዴት እንደሆነ እንደሚረዱት እኔ እንጃ። በእውነት በስንት ወጥመድ፣ በስንት ነገር፣ በስንት መከራ እዚህ ኖረን ስራ የገፋን እንደሆነ ቢያውቁ ደስ ይለኝ ነበረ ማለት ነው። በቃ ግራ ግብት ሲለኝ ነው ወደዚህ የወጣሁት። ናፍቆት አላልቅ ሲለኝ ማለት ነው። ብቻ ያው ትንሽዬ ደስ ብሎኛል። እንደኔ በናፍቆት እምቅ ብላችሁ በሰው ሀገር ቁጭ ብላችሁ የምትሰሩ ልጆች አላችሁ? እስቲ ንገሩኝ። እንደኔ ማለት ነው። ሰው በስልክ ሲያወራ የሆነ ነገር ናፍቆት ይቀነስለታል። በቪዲዮም ሲያወራ ናፍቆት ይቀነስለታል። ግን ለኔ መቼም አይቀንስልኝም። ለምን እንደሆነ እኔ እንጃ። እንደ ዘመድ ቤት ወይ ደግሞ እንደ ሰፈር እህት ወንድም ቤት ሄደን አናግረን እንምጣ ልንል ያለንበት ቦታ በጣም ሩቅ ነው፣ በጣም ሩቅ ነው እና ያለን አማራጭ እንደዚህ ቁጭ ብለን ከናንተ ትንሽ ልነጋገር ብዬ ሀሳብኩኝ ማለት ነው። እኔ ለኔ ልጄ ማለት ነው ሁሉ ጊዜ ደብዳቤ ትጽፍልኛለች፣ ሁሉ ጊዜ ደብዳቤ ትጽፍልኛለች። እኔም እንደዛው። ግን እኔ ውስጥ የሚፈልገው በአካል እንዲያያት ነው። ሄጄ ከራሷ እንዲኖር ነው የምፈልገው። ያንን ሊኖር ደግሞ አልሜው አስቤ የመጣሁት አላማ አላሳካውኝም። መንገድ ላይ ነው ያለሁት ማለት ነው። ስንቶቻችሁ ናችሁ
እንደኔ መንገድ የረዘመባችሁ ስንቶቻችሁ ናችሁ? እንደኔ ግራ ግብት ያላችሁ እስቲ ንገሩኝ። አንዳንዴ ሲያስበው ሁሉም ነገር ይቅርና ሊሄድ እንደ ይላለውኝ። አሁንም ሳስበው ያስተካክለዋለሁ ብዬ የመጣሁትን ነገር ስላልጨረስኩት ትንሽ ልጠብቅ እላለሁኝ። የልጅ ፍቅር እንደዚህ እንደኔ ግራ ያጋባው ናፍቆቱ አልወጣ ያላችሁ በጣም ግራ ግብት ያላችሁ ልጆች አላችሁ በጓደኞቼ። እስቲ ካላችሁ አለው በሉ፣ እኔም አለው ብላችሁ ነገር እውነቴን ነው። ልቤ ፍንድት ብሎ ሊወጣ ነው። በተለይ ደብዳቤ ሁሉ ጊዜ ታስቀምጥልኛለች። በአባቷ ስልክ ትቀበልና ግጥም አርግታ ትጽፍልኛለች። ያን ደብዳቤ ባነበብኩት ቁጥር ሁሉ አለቅሳለሁኝ። ከማልቀስ ውጭ ግን ማመጣው ነገር የለም። አንዳንዴ ሳስበው ልጅ ከኖረን በኋላ የሰው ሀገር ባንመጣ እላለሁ። ግን ያው ወዳችሁ አይደለም የምትመጡት፣ አስባችሁበት አይደለም የምትመጡት ማለት ነው። ቀኑም ረዝምብኛል፣ ማታውንም እንደዚህ ለምን እንደሆነ አላውቅም። ምንም አልገባኝም። እንደዚህ መወቀሳችን ግን የሚያቅልን ሰው አለ? እንጃ። ሆነም ቀራም እስቲ ጓደኛዬ ከሆናችሁ እንደኔ በልጅ ናፍቆት እንደዚህ ግራ የተጋባችሁ ካላችሁ ኮመንት ጻፉልኝ እስቲ። አለን እኛም እንዳንቺ ነን ብላችሁ ማለት ነው። እና ቻናሌ በጣም የሞተ ነው ማለት ነው። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ ማለት ነው። እንደኔ የሆናችሁ ደግሞ አንዳንዴ ብቅ በሉ እንደዚህ እንደኔ ማለት ነው። ደህና ሁኑልኝ። በሌላ ቪዲዮ እስኪመለስ ድረስ ደህና ሁኑ።